ኢንተርኔት ተቋረጠ? ፍጥነቱስ አስመርሮታል? የኢትዮጵያ ኢንተርኔት ታሪክ ለዘላለም ሊቀየር ነው። የዓለማችን ባለጸጋ ኤለን መስክ ስታርሊንክ የተባለውን እጅግ ፈጣን የሳተላይት ኢንተርኔት ወደ ኢትዮጵያ ይዞ መጥቷል። ይህ ቴክኖሎጂ ከዚህ ቀደም ኢንተርኔት በማይደርስባቸው ገጠራማ ስፍራዎች ሳይቀር የዓለማችንን ፈጣኑን ኢንተርኔት ያቀርባል። በዛሬው የዙረት ዓለም ቆይታችንም ስታርሊንክ በትክክል እንዴት ይሰራል፣ ዋጋውና አጠቃቀሙስ በኢትዮጵያ ምን ይመስላል፣ በኢትዮ ቴሌኮምና በሳፋሪ ላይስ ምን አይነት ተጽዕኖ ይኖረዋል የሚሉ ወሳኝ ነጥቦችን በዝርዝር እንቃኛለን። እስከ ቪዲዮ ፍጻሜም ድረስ አብራችሁን ቆዩ። ቴክኖሎጂን፣ ሚስጥርንና እውቀትን በአንድ ላይ የምናይበትን የዙረት ዓለም ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህም ቪዲዮም ላይክ በማድረግ ወደ ዛሬው መርሃ ግብር እናልፋለን። ስታርሊንክ እንደ ቀደሙት ኢንተርኔቶች በኬብል ወይም በምድር ላይ ባሉ ታወሮች አይሰራም። በምትኩ በጠፈር ላይ የተዘረጉ በሺዎች የሚቆጠሩ ትናንሽ ሳተላይቶችን ይጠቀማል። እነዚህ ሳተላይቶች ከመሬት በጣም ቅርብ በሆነ ርቀት ላይ ስለሚገኙ መረጃን በፍጥነት እንዲያስተላልፉ ይረዳቸዋል። ኤለን መስክ እስካሁን ከ6000 በላይ ሳተላይቶችን ወደ ጠፈር ልኳል። ዓላማውም በየትኛውም የዓለማችን ጥግ ከረጅም ተራሮች ከጥልቅ በረሃዎች ድረስ ኢንተርኔትን ተደራሽ ማድረግ ነው። ይህ ማለት ወደፊት በኢትዮጵያ ተራራማ ቦታዎች ላይ ሆነን ያለምንም መቆራረጥ 4K ቪዲዮዎችን በጥራት ማየት ያስችለናል ማለት ነው። እንደሚታወቀው ኢትዮጵያ ሰፊ ሀገር ናት። በየገጠሩ የፋይበር ኦፕቲክ ኬብል መዘርጋት ቢሊዮን ዶላሮችንና ብዙ ዓመታትን ይጠይቃል። ስታርሊንክ ግን ይህን ሁሉ ግድግዳ ያፈርሳል። መሬት መቆፈር፣ ታወር መትከል አያስፈልግም። የሚያስፈልገው ትንሽዬ ሳተላይት ዲሽ ብቻ። ይህ ለኢትዮጵያ ትምህርት ቤቶች፣ ለሆስፒታሎችና ለቢዝነስ ተቋማት ትልቅ ፋይዳ አለው። በተለይ ዲጂታል ኢትዮጵያን ለመገንባት እየተደረገ ባለው ጉዞ ውስጥ የስታርሊንክ ሚና ወሳኝ ነው። ፍጥነቱም ከ100 እስከ 200 ሜጋባይት ይደርሳል። ይህ አሁን ካለው አማካኝ የኢንተርኔት ፍጥነት እጅግ የላቀ ነው። ታዲያ ይህ ቴክኖሎጂ እንዴት ማግኘት ይቻላል? ስታርሊንክን ለመጠቀም መጀመሪያ የስታርሊንክ ኪትን ወይም የስታርሊንክ ጥቅልን መግዛት ያስፈልጋል። ይህ ጥቅል የሳተላይት ዲሽ፣ ራውተር እና ገመዶችን ይዟል። በኢትዮጵያ መንግስት በኩል ፍቃድ ከተሰጠው በኋላ ተጠቃሚዎች ይህን ጥቅል በመግዛት በቤታቸው ጣራ ላይ በመቅጠም በቀጥታ ከጠፈር ኢንተርኔት ማግኘት ይጀምራሉ። ዋጋውን ስንመለከት መጀመሪያ ላይ ውድ ሊመስል ይችላል። በወር ያለው የክፍያ መጠንም ከ40 እስከ $100 ሊሆን ይችላል ተብሎ ይገመታል። ነገር ግን ስታርሊንክ ለታዳጊ ሀገሮች ልዩ የዋጋ ቅናሽ ስለሚያደርግ በኢትዮጵያ ተመጣጣኝ ዋጋ ይኖረዋል ተብሎ ተስፋ ተደርጓል። ስታርሊንክ ወደ ገበያ ሲገባ አሁን ያሉት የኢንተርኔት ኦፕሬተሮች ስጋት ላይ ይጥላል ተብሎ ይታሰባል። ብዙዎችም ይህንን ጥያቄ ይጠይቃሉ። እውነታው ግን ስታርሊንክ ተወዳዳሪ ሳይሆን ለእነዚህ ተቋማት አጋዥ ነው የሚሆነው። ስታርሊንክ ለገጠር አካባቢዎች ሲውል፣ ኢትዮ ቴሌኮም እና ሳፋሪ ደግሞ በከተማ ላሉት ላይ ትኩረት ያደርጋሉ። ይሁን እንጂ ውድድር መኖሩ ለተጠቃሚዎች ትልቅ ጥቅም አለው። አገልግሎት ሰጪዎች ጥራታቸውን እንዲያሻሽሉና ዋጋቸውን እንዲቀንሱ ያስገድዳቸዋል። በስተመጨረሻም ተጠቃሚው የተሻለ ኢንተርኔትን በዝቅተኛ ዋጋ ማግኘት ይችላል። ስታርሊንክ በኢትዮጵያ በይፋ ስራ ሲጀምር ለመጠቀም ዝግጁ ናችሁ ወይስ እስካሁን ባለው ኢንተርኔት ረክታችኋል? የኤለን መስክ ቴክኖሎጂ የኢትዮጵያን የወደፊት ጉዞ ይቀይሯል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት አጋሩኝ። ቪዲዮ ስለጠቀማችሁ ላይክ ማድረጋችሁ እንዳትረሱ። እንዲህ ያሉ በቴክኖሎጂ የተደገፈ የእውቀት ጉዞዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮም ከአዲስ አበባ እስከ ኒውዮርክ በ20 ደቂቃ ብቻ ስለሚደርሰው አስገራሚ ሮኬት እናወራለን። እስከዚያው ቴክኖሎጂን፣ ሚስጥርንና እውቀትን በአንድ ላይ የምናይበትን የዙረት ዓለም ሰብስክራይብ ማድረጎን እንዳይረሱ። መልካም ጊዜ። ቻው ቻው።